እሱ የመጀመሪያ ነው። ሁለተኛው ያንን ነገር ለይተን ማወቅ ደግሞ የኛ ስልጣን ነው። ቅድም ብያቸዋለሁ። እግዚአብሔር እኔ ውስጥ ያስቀመጠው ደግሞ ምንድነው ብሎ ፋይንድ አውት ማድረግ፣ እግዚአብሔር ወይ ለምን መጠየቅ ካልገባን እኔ ምንድነው ማድረገው፣ የቱ ጋር ፊት የማረገው፣ የቱ ጋር ቢሰካ ነው። ልክ ሶኬት ሲሰካ አይታችኋለን። ሶስት ፓፕላር ሄዳ ነው የምትሰካው። ለምን? ለዛ ነው የተፈጠረችው። ይሄ መሰኪያዋን ሲፈጥሩ እሷን የምትቀበል ቦታ አዘጋጅተው ነው የፈጠሩት። ስለዚህ ልክ ስትሰኩ ቻርጀራችሁን ቦታዋ ላይ ጋር የስልካችን ቻርጀር ፊት ታረጋለች። እኛም እግዚአብሔር እኛን ለምን እንደፈጠረን ካወቅን ልክ እንደዛ ነው ፊት የምናደርገው በዚህ ዓለም ላይ። ቤተ ክርስቲያን ላይ ብቻ ሳይሆን የትም በምንኖርበት ኑሮ ፊት እናደርጋለን። አንደለቀፍም፣ የሆነ ቦታ ስታክ አናደርግም፣ ግራ እንጋባም፣ ወዷ ምን ሆኜ ነው ይሄ ነገር የኔ አይደለም ወይ እንላለን። የራሳችሁ ባልሆነ ነገር ላይ ዘመናችሁን እንዳትጨርሱ የሚያደርጋችሁ ነገር ቢኖር እግዚአብሔር ሆይ በእኔ ላይ ያለ ዓላማ ለይተህ አሳውቀኝ ምንድን ነው? የእግዚአብሔርንም ቃል በማጥናት ደግሞ በመጸለይ እግዚአብሔር እናንተ ብቻ ልትሰሩ የሚችሉትን ነገር ይሰጣቸዋል። እግዚአብሔር ይባላል። ክብር ለእግዚአብሔር። ይህንን ነገር ማወቅ ሁለተኛው መልካምን ነገር እንድናደርግ መልካምን ስራ እንድንሰራ ሁለተኛው አስፈላጊ ነገር እግዚአብሔር እኔ የምሰራው ነገር ምንድን ነው? እኔ ብቻ የሆነ ቦታ ሄጄ ላይ ያን ክፍተት የሚሞላበት ስራ ምንድን ነው ብሎ ማወቅ ነው። እግዚአብሔር ይባላል። ክብር ለእግዚአብሔር። ሶስተኛው ደግሞ ለዛ ነገር መኖር ነው። አስፈላጊ ከሆነ መሞቱን ጭምር ያን ቃል ሐዋርያ ጳውሎስ ተጠቅሟል። ለዚህ ነገር ለመሞት ሁሉ እንደተዘጋጀ ይናገራል። ነገሩን ካወቀ በኋላ ማለት ነው። ዘመናቸውን እግዚአብሔር ለፈጠረው ዓላማ ብቻ እግዚአብሔር በእነሱ ላይ ሊሰራ ላቀረው ነገር ብቻ ዘመናቸውን የሚጨርሱ ሰዎች በዚህ ምድር የታደሉ ናቸው። ነጋዴ ሊሆን ይችላል፣ አርኪቴክት ሊሆን ይችላል፣ ዶክተር ሊሆን ይችላል፣ ኢንጂነር ሊሆን ይችላል። ማንኛውንም ነገር የሚሰራ እግዚአብሔር ግን እሱ እንዲሰራ ለፈጠረው ነገር የሚኖር ሰው ዘመኑን የሚጨርስ ሰው የተባረከ። ለምን? ሌላ ነገር አያስጨንቀው። ከዛ ነገር አይኑን ማንሳት አይችልም። ኮንፊውዝድ አይሆንም። መንገድ ላይ ሆኖ ማንም ተመለስ ስለው አይመለስም። ሐዋርያ ጳውሎስን ትክክለኛ ነቢይ አግኝቶት አጋቦስ ሐዋርያ ሥራ ምዕራፍ 21 ላይ ነቢይ ተናገረው። በኢየሩሳሌም ይህ መቀነት ያለውን ሰው እስራት ይጠብቀዋል ምናምን ብሎ ሲናገር ነቢይ ነው፣ ልክ ነው፣ ትክክል ነው ያወራው። ግን ምን አለ? እንደውም ይሄን ሰሙና አንዳንዶች ደግሞ ተነስተው አይ በፍጹም አይሆንብኝ፣ ለምንድን ነው የምትታሰረው? ትንሽ ቆይ፣ እኛ መካከል ቆይ፣ እኛም ታስፈልገናለህ፣ እኛም ታስተምረናለህ ሲሉት እያለቀሳችሁ ልቤን ማድከማችሁ ምንድን ነው? እኔ ለዚህ ወንጌል እስራትን ሳይሆን መከራን ለመቀበል ብቻ ሳይሆን ለመሞትም ተሰናድቻለሁ። እግዚአብሔር ይባላል። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። በዚህ ዓመት እግዚአብሔር ዓመቱን አሳልፎ እስከሰጠን ድረስ ደስ የምንሰኝበትንና እግዚአብሔር እኛን ብቻ እንድናደርግ የፈጠረን ነገር የምናደርግበት ዓመት እግዚአብሔር ያርግልን። ያንን ስራ በመስራት እግዚአብሔርን ደስ ኢየሱስ ክርስቶስ እንደዛ ነው ያደረገው። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ሲናገር እኔ ማንም የማደርገውን ስራ እኔ ብቻ እንዳደርገው የሰጠኝን ስራ በመስራት አከበርኩ ይላል አባቱ። አሁን ደግሞ አስቀድሞ በነበረኝ ክብር እኔ ብቻ እንድሰራው የተሰጠኝን ስራ ያንን በመስራት ቆጥሮ ለዛ ነው የትም ያልተዛነፈው። ለዛ ነው ሰዎች የሆነ ሀሳብ ሲያመጡ እዚህ መቆየት አለብን፣ ለእኛ እዚህ መሆን መልካም ነው፣ ምግብ ብላ፣ እንደዚህ ሁን። ባለፈው ሳምንትም ስንማር ነበር። ሊያጋፉት ወይ ደግሞ ሊጥሉት ያለ ጊዜው ሊገዱት ሲመጡ ሁሉ እያለፈ ሄደ። ልክ ጊዜው ሲደርስ ደግሞ የሚሰራውን ሰራና ወደ አብ እኔን እንዳደርገው የሰራኝን ስራ የሰጠኝን ስራ በመስራት አከበርኩ አለ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ብቻ አይደለም፣ ዳዊትንም ደግሞ ሐዋርያ ሥራ ምዕራፍ 13 ቁጥር 36 ላይ ዳዊትም በራሱ ዘመን አትቀጥሉ
የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ወደ አባቶቹ ተቀመጠ እና እግዚአብሔር ዘንድሮ ምናልባት በብዙ አይነት መልክ መተን ልንሆን ይችላል። ልባችን የማይረካውን ነገር ብዙ ነገር እየሰራን ልንሆን ይችላል። ወይ ደግሞ ለአእምሮ የማይመች ስራዎች በመስራት የተጠመድን ሰዎች ልንሆን እንችላለን። ዛሬ ግን ቆመን እግዚአብሔርን እኔ ብቻ እንድሰራው የሰጠኝ ስራ በዚህ ዓመት እሱም በመስራት አረካለሁ የምንልበትን የምንጠይቅበትን ጸጋ እግዚአብሔር ያብሳል። አሜን። ያ ከሆነ ምንም ነገር ነው ማቆም፣ ምንም ነገር ነው ሞትን ፊት ለፊት እንጋፈጣለን። ሞት እንደዚህ ቆሞ ያያል፣ እኛም እንደዚህ ቆመን እናያለን። ምንም አታመጣም እያለ ነው የምንለው። ለምን የሚሰራው ስራ እኔ እንድሰራ የተፈጠርኩት ስለሆነ የትም ቢጨርሰው እኔ ምን አለው በቃ እስከተባለልን ድረስ ነው የምንሰራው። ስለዚህ ማንኛውንም ነገር ልንጋፈጥ እንችላለን። ሐዋርያ ሥራ ምዕራፍ 20 ባነብ ደስ ይለኛል። ሐዋርያ ጳውሎስ የሚናገረው ቃል በጣም ነው አቅም የሚሆነን በጣም የሚያስደስተው። ሐዋርያ ሥራ ምዕራፍ 20 ቁጥር 2 ላይ እንደዚህ ይላል። አሁንም እዚያ ስደርስ የሚደርስብኝን ባላውቅም መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው። ነገር ግን በሚሄድባቸው ከተሞች ሁሉ በጣም ነው የሚገርመው። ሰው ለዓላማው ሲኖር ምን ያህል ሞትን ለመጋፈጥ ደግሞ አስቀድሞ ተነግሮት ለሰው ነገር ግን በሚሄድባቸው ከተሞች ሁሉ እስራትና መከራ እንደሚጠብቀኝ መንፈስ ቅዱስ ይመሰክርልኛል። ይሁን እንጂ ከጌታ ከኢየሱስ የተቀበሉትን እግዚአብሔር ለፈጠረላቸው እግዚአብሔር እነሱን ለፈጠረበት ዓላማ የሚኖሩ ሰዎች ከእግዚአብሔር ነው ያንን ስራ የተቀበሉት። ወይዘር ነጋዴ ልትሆኑ ትችላላችሁ፣ ምንም ነገር ልታደርጉ ትችላላችሁ። ያንን ነገር የሰጣችሁ እግዚአብሔር ነው። ብቻ ይህን ነገር ለማድረግ ነው የተፈጠርኩት የሚለውን እርግጠኛ ሁኑ እንጂ ሐዋርያው ጳውሎስ ያለውን ቃል እናንተ መጠቀም ትችላላችሁ። ይሁን እንጂ ከጌታ ከኢየሱስ የተቀበሉትን ሩጫዬንና የእግዚአብሔርን ጸጋ ወንጌል የመመስከር አገልግሎቴን ቢፈጽም ለእኔ ሕይወቴ ከምንም እንደማይቆጠር እንደ ከንቱ ነገር ነው። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። በቃ እስራት ይጠብቃል። መንፈስ ቅዱስ እስራትን አስቀድሞ እየነገረው ነው። ከዚህ በሚቀጥለው እንደውም ነቢዩ ቅድም ያልኳቸው ሰውዬ ያረጋግጥለታል። ለእሱ ደግሞ እየነገረው ነው መንፈስ ቅዱስ። እስራት ይጠብቃል። ለዛውም በሚሄድባቸው ከተሞች ሁሉ ይላል። በየቦታው የሆነ ቦታ መከራ ካለ ጆሃንስበርግ ሰብኮ ፕሪቶሪያ ሄጄ አርፋለሁ እንዳይል፣ ነገ ተመልሼ ወደዚህ እመጣለሁ እንዳይል እዛ መከራ ነው ያለው። የሆነ ቦታ ሄጄ እዛ አልፌ ተመልሼ እመጣለሁ እንዳይል እዛ መከራ ነው ያለው። በዚህ በኩልም አርፋለሁ እንዳይል በዚህ በኩልም አለ። ነገር ግን ሩጫዬንና ከጌታም ከኢየሱስ ክርስቶስ የተቀበሉትን ይህንን የጸጋ ወንጌል መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። እግዚአብሔር ይባላል። እግዚአብሔር ለፈጠረን ለዛ ስራ የምንኖርበት ዓመት እግዚአብሔር ያንገል። እግዚአብሔር ይባላል። ይህንን ድፍረት ሰው ዝም ብሎ አመጣ። ይህንን ሰው በጸሎት አመጣ። ይህንን ሰው ዝም ብሎ የሆነ መጽሐፍትን በማንበብ አመጣ። ይህንን ድፍረት የሚያመጡ ሰዎች እግዚአብሔር ለፈጠረላቸው ዓላማ ብቻ የሚኖሩ ለምን ለዛ ነገር ስጠራው ምንድን ነው ያለው? ስለ ስሜ መከራን እንዲቀበል በቃ ከዛ ነገር ጋር የተገናኘ ሰው ስለሆነ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ይቆጥራታል። ነፍሱን ለማትረፍ አይሰራም። በእርግጥ አባቶችም የተመሰከረላቸው በዚህ ነው።
ዕብራውያን ምዕራፍ 11 መጨረሻ አካባቢ ሲናገር መትረፍን አልመረጡም ይላል አባቶች። በአንበሳ ተበሉ፣ በዘይት ተቀቀሉ፣ እነዚህ ሆኑ፣ ነገሥታትን ድል ነሱ፣ እነዚህ ሆኑ። መትረፍን አልወደዱም። እዚህ ምድር ከምንተርፍ ሰማያዊቷን አገር በፍጥነት አሳዩን ነው የእነሱ ጩኸት። ሰማያዊቷን አገር በእግዚአብሔር እጅ የተሰራ ከድንኳን ኑሮ እዛ ጋር ይሻላል። እየሰሩ የሚያስቡት ሰማያዊቷን አገር ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። እግዚአብሔር ይባረክ። እግዚአብሔር ምናልባትም በመንፈሱ አማካይነት ዓመቱን እየዋጀን ሊሆን ይችላል። እየነገረን ነው ቆመን እንድናስብና አስተካክለን እንድንነሳ። አሁን ከስራ አልፈናል። ጥቂት ቀናቶችን ደግሞ አሁን ከሰው ጋር ነው የምናሳልፈው፣ አብረን ነው የምናሳልፈው። ብዙ ሰዎች ቫኬሽን ወጥታችኋል። አሁን የምትወጡ ሰዎች ልትኖሩ ትችላላችሁ። ለራሳችሁ ጊዜ ወስዳችኋል። ግን ይሄ በዚህ ጊዜ ፎቶ ከመነሳት ባለፈ አብሮ ከማሳለፍ ባለፈ እግዚአብሔር በሚቀጥለው ዓመት በእኔ ሕይወት ምንድን ነው የሚሰራው? በእኔና በአንቺ በትዳራችን ምንድን ነው የሚሰራው? በልጆቻችን መካከል ምንድን ነው ሊያደርግ እግዚአብሔር የሚፈልገው? የእግዚአብሔር ዓላማ ለእኛ ቤተሰብ ምንድን ነው ብላችሁ የማውራት እድል ካገኛችሁ ፍሬያማ ናችሁ። ካላረጋችሁ አሁንም ፍሬያማ ናችሁ። እግዚአብሔር እያሳሰባችሁ ነው። ዛሬ የማውራት ቀን ነው። አሜን። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። የእግዚአብሔርን ሀሳብ ነው እየነገርኳቸው ያለው። ይህንን ዓመት እንዳለፈው ዓመት ልናሳልፍ አይገባም። እግዚአብሔር ያለመታዘዝን ወራት በመታዘዝ እንበቀላለን አይደል የሚለው። ባለፈው ዓመት ያላደረግነው ነገር ካለ ዘንድሮ ደግሞ በእግዚአብሔር ፊት በማድረግ ይህንን ዓመት የልምላሜ ዓመት እናደርጋለን። አሜን። ወደኋላ አይጎትተን፣ ችግር የለም። አታስቡ፣ ብዙ አትጨነቁ። እግዚአብሔር ነው እየተናገረ ያለው። እግዚአብሔር ነገሮችን መቀየር ይችላል። አሜን። ብዙ ያደከመን ነገር ሊኖር ይችላል። ብዙ በእርግጥም የሚያደክመው አንዱ ነገር ምንድን ነው? የእኛ ያልሆነ ነገር ምንጊዜም ድካም። እኛ እንድናደርግ ያልተፈጠርንበት ነገር ሁልጊዜ ድካም ነው። ከዚህ ድካም ማን ያሳርፈኛል እያልን የምንጨርሰው እንጂ ረክተን አንጨርስም። ስምዖን የሚባል ሰው ነበር አለ ሉቃስ ወንጌል ምዕራፍ 1 ሊያ የሚፈልገውን ነገር በመንፈስ ቅዱስ ተመለከተ ይላል። ሁልጊዜ ያችን ነው በየቀኑ ሰዎችን የሚጠይቀው። ሰውየው አጭቷል፣ በዕድሜ ገፍቷል። ሁልጊዜ የሚያወራው ያነሳው ከመንፈስ ቅዱስ ጋር መመካከረው ምንድን ነው? በሰዎች ሁሉ ፊት እግዚአብሔር ያዘጋጀውን ያንን ማዳን ማለት ሁልጊዜ የእሱ ዝግጅቱ፣ ጥበቃው ሁልጊዜ ከእግዚአብሔር ዘንድ የሚፈልገው ያችን ነች። ሁልጊዜ ያን ያስባል። ሁልጊዜ ያን ያስባል። ከዛ እግዚአብሔር የተመኘውን ነገር በመንፈሳዊ አማካኝነት ያሳየውን ነገር ሳታይ ልትሞት አይገባም ብሎ እግዚአብሔር በእጁ አስገባለት። ያኔ ምን አለ? ባሪያዬን በሰላም አሰናብት። እግዚአብሔር ለሱ ያለለትን ነገር ያየ ሰው ንግግር እግዚአብሔር የፈጠረው እግዚአብሔር እሱ እንዲያደርገው የፈጠረው እሱ እንዲኖር የፈቀደውን ነገር የኖረ ሰው ንግግር በቃ አሁን እዚህ በሰላም አሰናብት። በሰዎች ሁሉ ፊት ያዘጋጀው በዘመናት ሁል ጊዜ ስታስረዳኝ በመንፈስ ቅዱስ የተመለከትኩትን ያንን ነገር አይን ያየቻል። ምንድነው ጨብጠን ወደ ጌታ የምንሄደው? ምንድነው ይዘን የምንሄደው? ያንን ነገር አስበን የምንነሳበት ዓመት እግዚአብሔር ያድርግልን። አሜን። እግዚአብሔር ደግሞ ከኛ የሚጠብቀው ነገር አለ። እሱን እናገራለሁ። መጽሐፍ ቅዱስ ላይ ዕንባቆም ምዕራፍ 2 ላይ ዕንባቆም ምዕራፍ 2 ላይ ለዚህ ነቢይ እግዚአብሔር እንዲያይ የሚፈልገውን ነገር የሚስጥበትን ሁሉ ጊዜ ከማጉረምረም ወጥተህ ይህ ሰውዬ ጭቅጭቅ አለው፣ ማየት የሚፈልገው ነገር አለ። ምዕራፍ 1 ላይ እሱን ነው የሚያወራው። ከእግዚአብሔር ጋር የሚከራከርበት ነገር አለ ብሎ ፍርድ ተዛብቷል። ባቢሎናውያን
በሚገዙበት ጊዜ ባቢሎን በሰነጠለችበት ጊዜ ፍርድ ተዛብቶ ነበር። አቅም ያላቸው ሰዎች ብቻ ነበር ሰርቫይቭ የሚያደርጉ። ገንዘብ ያላቸው ፍርድን እንደፈለጉ ያሳባሉ። ጣዖት ተንሰራፍተዋል። ጣዖት አምላክነት፣ ዝሙት፣ አመፅ፣ ተንኮል አይሏል። እግዚአብሔርን መቼ ነው አንተ መኖር የሚታየው ብሎ ዳግም አሳፍም መዝሙር 73 ላይ እንደዚህ አይነት ጥያቄ በእግዚአብሔር ላይ አንስቶ ነበር። በኋላ እግዚአብሔር በመገኘት ውስጥ አረገውና ደግሞ ነፍሱን ከስቃይ አተረፈው አሳፍን። ይህን ሰው ደግሞ እግዚአብሔር ይመጣል እሱ እጠብቀዋለሁ የሚለኝንም ለመስማት በመጠበቂያ ሆኜ በእሱ ፊት ይቀመጣለሁ። አሁንም እጠብቃለሁ። እግዚአብሔር አንድ ቀን እውነትን ያመጣል፣ ፍርድን ያመጣል ብሎ ስቆም የእግዚአብሔር መልስ መጣለት። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም ይባረክ። እግዚአብሔር ሊያደርግ ያለውን ነገረው። ከምትሰቃይ አንተን የሚያስጨንቅህ ነገር የኔም ጉዳይ ነው፣ የጊዜ ጉዳይ ነው፣ ጥቂት ብቻ ታገስ፣ ግን ይህንን አድርግ አለ። ይህንን የምናደርገውን ነገር እንደ ቤተ ክርስቲያንም እንደ ግልም እንደ ቤተሰብም የምናደርገውን ነገር አነብላችኋለሁ። በዚህ ላይ ጥቂት ካወራው በኋላ እጨርሳለሁ። እግዚአብሔር ይባላል። እንደዚህ ይላል ቁጥር 2 ላይ አንድ ላይ ጀምሬ የራሱ ላምር። በመጠበቂያዬ ላይ እቆማለሁ፣ በምሽጉ ቅጥር ላይ ወጥቼ እቆያለሁ። ምን እንደምለኝ ለክርክሩ የሚሰጠው መልስ ለማወቅ እጠባበቃለሁ። ከዛ በኋላ የእግዚአብሔርን መልስ እንስማ። ቁጥር 2 ላይ እግዚአብሔርም እንዲህ ሲል መለሰ፣ በቀላሉ እንድነብ ራእዩን ጻፈው፣ በሰሌዳ ላይም ቅረጸው። ራእዩ የተወሰነለት ጊዜ ይጠብቃልና ስለ መጨረሻም ይናገራል። እርሱም አይዋሽም፣ የሚዘገይ ቢመስልም ጠብቀው፣ በእርግጥም ይመጣል፣ ከቶም አይዘገይም ብሎ ይናገራል። ክብር ለእግዚአብሔር ይሁን። በእግዚአብሔር ማድረግ የፈለገው ነገር አለ። ዕንባቆምን ለማሳረፍ ደግሞም ሊያደርግ ያለውን ደግሞ በተለይ በብሉይ ኪዳን ዘመን እግዚአብሔር ሁሉ ብዙ ጊዜ በራእይ ነው ለአገልጋዮቹ የሚናገረው። እግዚአብሔር በዚህ ዓመት እንደ ግልም እንደ ቤተ ክርስቲያንም በየትኛውም ሕይወታችን አቅጣጫ ራእይን እንዲሰጠን ጽፈን በእግዚአብሔር ፊት ይዘን የምንነሳበትን ጸጋ እንድናገኝ ነው መንፈስ ቅዱስ እየተናገረን ያለው። ክብር ለእግዚአብሔር ይሁን። ዕንባቆምን ምን ይለዋል? በቀላሉ እንድነበብ አድርገህ ጻፍ። በሰሌዳ ላይ ቅረጸው። ራእዩ ምን የሚሆን ነው? የሚጻፍ ነው። ጻፍ። በሰሌዳ ጽላት ላይ ነው ድሮ በእነሱ ዘመን ደብዳቤዎች ወይ ደግሞ እንደዚህ አይነት ነገሮች የሚጻፉ ጎልተው ነው የሚታዩት። ተለቅ ባለ ጽላት ላይ ስለሚጻፍ ጎልተው ይታያሉ። ከዛ አንባቢው ደግሞ የሚፈጥነው ደግሞ እየተመለከተ ለሌሎቹ ሁሉ ይናገራል። ግልጽ አድርገህ ስትጽፍ አንተም ስለዛ ነገር እግዚአብሔርን የማመስገን ዕድል ይኖራል። ሌሎችም ሰዎች ደግሞ ያንን ነገር እያዩ ክሊር የሆነ ዳይሬክሽን እንዲኖራቸው በእግዚአብሔር ፊት እንዲጠብቁ። ራእዩ ጥቂት ጊዜ ነው የሚቆየው፣ የተወሰነለትን ጊዜ ነው። ከዚህ በኋላ ወደ 66 ዓመት እግዚአብሔር የተናገረውን ቃል ብቻ እንደጠበቀና እግዚአብሔር ባቢሎናውያንን እንደገረሰሰ መጽሐፍ ቅዱስ ይናገራል። የተወሰነለት ጊዜ አለ። ያ እስከሚደርስ ድረስ ግን አንተ ራእዩን ጻፍ። ስትጽፍ ደግሞ በቀላሉ እንዲነበባል መጽሐፍ ብቻ ሳይሆን አንተም እንድታነበው ሌሎችም መጥተው እንዲያነቡ በቀላሉ የሚነበብ ጽሑፍ አድርገህ ጎላ አድርገህ በጽላት ላይ ደግሞ ቅረጸው። ከዛ በኋላ ምን ይሆናል? እግዚአብሔር የሚሰራበት ጊዜ ደግሞ ይመጣል። ራእዩ ለጥቂት ጊዜ ነው የሚቆየው። በዛ ጊዜ ይፈጸማል፣ ከቶም አይዘገይም፣ ይመጣል ይላል። ክብር ለእግዚአብሔር ይሁን። ከእኛ ምን ይጠበቃል? በእግዚአብሔር ፊት ቁጭ ብለን እግዚአብሔር በዚህ ዓመት በእኛ ሕይወት ሊሰራ ያሰበውን ነገር ቅድም እንዳልኳችሁ አስፈላጊ ከሆነ ካመናችሁበት መጻፍ፣ እግዚአብሔር የሚሰጣችሁን ነገር ዘንድሮ እግዚአብሔር ይሄን በቤቴ ላይ እንዲያደርግ፣ በአገልግሎቴ ይሄንን እንዲያደርግ፣ በኑሮ ይሄንን እንዲያደርግ ክሊር የሆነ
ቤተሰብ ያላችሁ ሰዎች ደግሞ ለዚህ ምቹ ናችሁ። ቁጭ ብላችሁ ምንድን ነው መሆን ያለበት? በእግዚአብሔር ፊት እናስቀምጥ። የምንጸልየው ነገር ሁል ጊዜ የምናስታውሰው ነገር እንደዚህ ቁጭ ያለ ነገር በቤታችን ይኑር። ልጆቻችንም ደግሞ ይህንን እኛ የተስማማንበትን ነገር እያሉ እየጸለዩ ሁል ጊዜ ደግሞ እኛም ስለዚህ ነገር እያስታወስን በእግዚአብሔር ፊት የምንጸልይበትን ነገር እንጻፍ። በቀላሉ ደግሞ ልጆቻችንም ይህንን ነገር እንዲረዱ እናስችል። ከዛ በኋላ ምን ይሆናል? በሚቀጥለው ዓመት እግዚአብሔር በእኛ ውስጥ ያስቀመጠውን ነገር በየጊዜው እኛም እየተጋን እኛም እየሰራን ይህንን ነገር እያየን ቀና ባለን ቁጥር ሁሉ እግዚአብሔር እኮ በዚህ ዓመት ይህንን አደርጋለሁ ብለዋል፣ በዚህ ዓመት ይህንን እንደዚህ ይሰራሉ ብሎ አልተናገረም? አሁንም ቢሆን እግዚአብሔር ከተሰራ እግዚአብሔርን እናመሰግናለን። ደግሞም ካልሆነ አሁንም በእግዚአብሔር ፊት ልክ እንደማቆም የተወሰነው ጊዜ አለ። ያችን ጊዜ ቆሜ በእግዚአብሔር ፊት እጠብቃለሁ፣ እግዚአብሔር ይህንን ያከናውናል የምንልበትን መቆሚያ እናገኛለን። ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። እግዚአብሔር በዘመናት መካከል ቅድም እንዳልኳችሁ እግዚአብሔርን ዳንኤል ስል እግዚአብሔርን በዘመናት የሸመገለ ይላል እግዚአብሔር። ይሄኛውን እሱ ትርጉም ደግሞ እግዚአብሔር ጥንታዊ ጥንቱ ብሎ ይጠራል። እሱ ዘመናት አያውቁትም። እግዚአብሔር የሚከልሰው ቅድ የለውም። በየዓመቱ 2026 ሲሆን የሆነ ቁጭ ብሎ ኑ እንስራ ብሎ ስላሴዎች ቁጭ ብለው የሚጽፉት ቅድ የለም። እግዚአብሔር ከዘመናት በፊት ሁሉን ነገር ጨርሷል። እሱ አያቅድም። የሚያቅድ አምላክ አይደለም። ከሱ ደግሞ የበላይ የለም። ስለዚህ ማንም ጋር አያቀርብም። እኛሳ ምክንያቱም እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ የተፈጠረን የእግዚአብሔር የእጁ ስራዎች ማጋነው እናቀርበውን ጽፈን ወደ ሰራን ጌታ አቅሞ ወደሚሰጠን ወደሚያግዘን ጉልበት ወደሚሰጠን ብርታት ወደሚሰጠን አምላክ ምን እናደርጋለን? ይዘን እንቀርባለን። ጥንታዊ ጥንቱ ጋር በዘመናት ወደ መሸጋገረው እግዚአብሔር ቀርበን የኔ ዓመት ይቺ ነች። እሱ ዓመታትን ለእኛ ያቀዳጀው እሱ ዓመታት የሚታቀድ አምላክ ራሱን የሚወስን አምላክ አይደለም። አቅርበን የሚቀጥለው ዓመት ሰጥታ ይላል። በአንተ ፊት እንደ ቤተሰብ እንደ ቤተ ክርስቲያን እንደ ግልም ደግሞ በዚህ ማለፍ እፈልጋለሁ። ይሄ በሕይወት የሚሆን እፈልጋለሁ። በውስጣችሁ እንደመጣ ማለት ነው። ለቤተሰባችሁ ስለ ስራችሁ ማቀድ ትችላላችሁ። እግዚአብሔር እስከ ዛሬ ድረስ በጣም ነፍሴን ያዛለ አቅሜን የበላ ጉልበቴን የበላ ስራ አለ ብላችሁ እንደ ጴጥሮስ ለኢየሱስ ክርስቶስ ትምህርት ራሳችሁን ማዘጋጀት። ሉቃስ ወንጌል ምዕራፍ 5 ላይ ይመስላችኋል አይደል? አንድ ምሽቱን ሙሉ ፈልገን አንድ አሳራት ጣሉ ስለ አንድ ምሽት መስሏችኋል አይደል? እድሜው ሙሉ ነው እንደዛ ይላል። ሁል ጊዜ ነው ካገኙ አንድ ከያዙ እሷን እየበሉ በሚቀጥለው ቀን ይሄዳሉ። ሁል ጊዜ እንደዛ ይላል። ለምን? ክዳኑ ነው። ኢየሱስ ክርስቶስ መጣና አሁን መስራት ብቻ ሳይሆን የሚጠበቅባችሁ ትምህርትም ያስፈልጋቸዋል ብሎ ወደ ስምዖን ጴጥሮስ ወደምትሆነው ቀረበና እሷ ላይ ቁጭ ብሎ ጀርባዋ ላይ ቁጭ ብሎ ከምድር ትንሽ ፈቀቅ አለ ይላል። ከዛ በኋላ መጽሐፍ ቅዱስ ያስተምራቸውም ነበር። ክብር ለእግዚአብሔር ይሁን። ልናገር ኢየሱስ ጴጥሮስ የሚያወራውን ኢየሱስ ክርስቶስ ያውቃል። ካስተማረ በኋላ ነው መረባችሁን ጣሉ። ኢየሱስ ክርስቶስን እድሜ ሙሉ ቆምናምን አለ። ምሽቴም ሙሉ ዘመኔም ሙሉ አድክሞኛል። እኔ እሳት እጠላለሁ ምንም አናገኝም። ይኸው ዛሬም እንደተለመደው ምሽቱ ሙሉ መቀጠለን ምንም ነገር አልያዘም። አሁን ግን የጸጋን ቃል ስላስተማርከን በዛ ቃል እንጥላለን። ክብር ለእግዚአብሔር ይሁን። አሁን የተነገረው ቃል የሚያግዝ ቃል ነው። ድማንድ የሚያደርግ አይደለም። የሚፈልግ ቃል ሰርታ አሳይ የሚል አይደለም። ስራ እኔ እረዳለሁ፣ እኔ ከአንተ ጋር አለው የሚል ቃል ነው የሰማው። ክብር ለእግዚአብሔር ይሁን። ጴጥሮስ ይህንን ቃል በሰማ ጊዜ አሁን በቃል መረቤን እጥላለሁ። መረቡን በጣለ ጊዜ የሚያስፈልጋቸውን አይደለም ያገኙት። ኢየሱስ ክርስቶስ ምንድን ነው ያለው? እኔ ሕይወት እንዲሆንላችሁ እንድትረፈረፍላችሁ ነው የመጣሁት አለ።
የምትረፈረፍ ዓሣ ይዘዋል። በረከት በጣም ከመጠን በላይ ሌሎች ሰዎችን እስከሚጋብዙ ድረስ የተትረፈረፈ ነገር ነው በመረባቸው ያገኙት። ይህንን ያደረገው ማን ነው? ኢየሱስ ክርስቶስ እና የኢየሱስ ክርስቶስ ትምህርት። ክብር ለእግዚአብሔር። ይህንን ነጋዴዎች አፕላይ ማድረግ ትችላላችሁ። እግዚአብሔር ቃል ይሰጣቸዋል። በምን ቃል እንደምትቆሙ፣ በምን ወጥታችሁ እንደምትገቡ በቤተሰብ ፊት ቁጭ ብላችሁ ስለ ስራችሁ ስታወሩ እግዚአብሔር ቃል ስጠኝ ብትሉ እግዚአብሔር ቃል ይሰጣችሁ። በዛ ቃል ላይ ቆማችሁ ብትዘሩ፣ በዛ ቃል ላይ ቆማችሁ ሱቃችሁን ብትከፍቱ ይሄ ቃል የታመነ እግዚአብሔር ይባረክ። ሁላችን እንድንቀበልና እንድንኖርለት የተገባ የታመነ ቃል ነው። ክብር ለእግዚአብሔር። ጴጥሮስ በዚህ ቃል ከዘራ በኋላ ምን አደረገ? ከመጠን በላይ ካገኘ በኋላ ኢየሱስ ክርስቶስ እቺን ከሰራ በኋላ ደግሞ ጴጥሮስ ራሱን ድካሙን አየ። ጌታ ኢየሱስ ክርስቶስ እኔ ኃጢአተኛ ነኝ ከኔ ሂድ አለ። ኢየሱስ ክርስቶስ በቸርነቱ ድካሙን አሳየ። ሰው በራሱ ሲሆን ምን ያህል ደካማ እንደሆነ፣ ኃጢአተኛ እንደሆነ፣ ማድረግ የማይችል አቅም የሌለው እንደሆነ ትምህርት እስከሚገባው ድረስ ሰው ምንም የማያውቅ እንደሆነ ካሳየው በኋላ ራሱ ናቀ። እንደዛ የተሻለ ነው ይሽላል። ዓሣ አጥማጅ ሳትሆን ሰውን የምታጠምድ አደርግሃለሁ አይዞህ ብሎ ጴጥሮስ ናት። ክብር ለእግዚአብሔር። ይህን ካረገ በኋላ የተናገረው ቃል ነው። በጸጋ ማግኘት፣ እግዚአብሔር በተናገረን ቃል ማግኘት ምን ያህል ለሰዎች አስፈላጊ እንደሆነ ይገባል። ኢየሱስ ክርስቶስ ሰው አጥማጅ አደርግሃለሁ ባለ ጊዜ አላመነታም። ምንም ቅድም እኮ እድሜውን ሙሉ ለረዥም ጊዜ ያደከመውን ስራ ኢየሱስ ክርስቶስ ባርኮ እኮ ወይ ዛሬ ብዙ ገንዘብ በማገኝበት ቀን ለሌላ ነገር ይጠራኛል ብሎ አላ። ዛሬ እኮ ይህን ሽጬ ቤተሰቤን ነፃ ማወጣበት ቤት የሚሰራበት ነገር መጥቼ ደግሞ አሁንም እያወጣው በየቀኑ እያወጣው ሀብታም መሆንበትን ስራ ተው ይለኛል። ምን አለ? ኢየሱስ ክርስቶስን ተከተለ። ለምን? ይሄኛው የተገኘው በጸጋ ነው፣ በጥረት አለ። በጸጋ የተገኘን ነገር ለሰዎች መስጠትን መተውም አይከብድም። ብዙ ጊዜ ለቤተ ክርስቲያንም ስጡ እያለን የምንሰቃየው በጣም በብዙ ልፋትና ድካም ነው የምናገኘው። ለዛ ለመስጠት ይቸግረናል። በጸጋ ያገኘ ሰው ለቤተ ክርስቲያን መስጠት፣ ለሌሎች መስጠት እንደውም ሳይሆን እንደውም ከፈለገ ለምን ሞተው አያውቁም ምናምን ብሎ ወደ ኢየሱስ ክርስቶስ ሚሽ ነው። ለምን? ይሄኛው ጥረት አለ። በጌታ ኢየሱስ ክርስቶስ የጸጋ ዓመት ይሆንለት። የጥረት ዓመት ዛሬ መጨረሻው ነው። እግዚአብሔር መልካም ነገር ለእኛ አለው። አሁን ያለን ነገር የእግዚአብሔር መጨረሻ አይደለም፣ ወይ ደግሞ በቃ እግዚአብሔር የሚሰጠን በጣም የተሻለው አይደለም። ከዚህ የተሻለ እግዚአብሔር አለ። ልባችንን በከፈትን ልክ፣ ራሳችን ለእግዚአብሔር ቃል ባዘጋጀን ልክ፣ በቃል መሰረት እሰራለሁ ካልን እግዚአብሔር የተትረፈረፈ ነገር ይሰጠንና ምን እናደርጋለን? የሚሻለው ደግሞ ከዚህ የተሻለው ምንድን ነው ወደሚለው ደግሞ እንመጣለን። ይሄ ያለ ትሰጣላችሁ፣ ታካፍላላችሁ፣ አይጎትታችሁም። በቃ ለምን ጥለት ሄዳለ? አያሰቃያችሁም። ነፍሴ ያ ሰውዬ ምንድን ነው ያለው? ያበለጠጋ ነፍሴ እረፊ። ምን ብሎ አስቦ እንደዛ ያለው? ራሴ አቅሜ፣ ብርታቴ፣ ጉልበቴ። አንተ ሰነፍ። እሱ ለራሱ እኔ እንደዚህ ነኝ ብሎ የሚያነስ ስሙ ግን መጽሐፍ ቅዱስ የሚለው ምንድን ነው? ሰነፍ። እና አሁንም በጉልበት ብቻ ብዙ ነገሮችን ለማድረግ እያሰብን በጉልበት ብቻ በራሳችን አቅም ብቻ እየሰራን እነዚያን የምናስባቸውን ነገሮች እናደርጋለን ብለን የምናስብ ከሆነ ሞኝ ነን። ግን ወደዚህኛው ትምህርት እንምጣ። ወደ የትኛው? ወደ ጌታችን ኢየሱስ ክርስቶስ ትምህርት። ይሄ ትምህርት ምን የሚያደርግ ነው? ሕይወት የሚሆን ያንን ሕይወት ደግሞ የሚያትረፈርፍ ነው። ከእኔ የሚጠጣ ምን አለ? የሕይወቱ ምንጭ። የሕይወቱ ምንጭ ዝም ብሎ አይደለም የሚፈልቀው። መጀመሪያ መጠጣት፣ ቃሉን መውሰድ። ኢየሱስ ክርስቶስ እንዳስተማራቸው ለእኔስ ደግሞ የዚህ ዓመት ቃል ምንድን ነው?
ቁጭ ብሎ መጸለይ ከልጆቻችሁ ጋር ማውራት። ዘንድሮ ምን እንዲሆንላችሁ ትፈልጋላችሁ? ዘንድሮ ምን ይሁን? እኔ ያልገጠመኝን ነገር ቶሎ ነገራችሁ። የእግዚአብሔር ቃል ያስተማረኝ ነው። እኔ ያለፍኩበት ነገር ግን ቃሉ እውነት ስለሆነ ቁጭ ብላችሁ ከልጆች ጋር እግዚአብሔር ዘንድሮ ከእኛ ቤት ምን ይቀይር? በምን አቅጣጫ ነው ማደግ ያለብን? በየትኛው አቅጣጫ ነው መለወጥ ያለብን? በየትኛው አቅጣጫ ነው መስፋፋት ያለብን የሚለውን ማውጣት። መጽሐፍ ቅዱስ ስለ ጻድቅ ሲናገር መዝሙር 90 ላይ እንደዚህ የሚል ቃል አለ። ይህንን ቃል እሰጣችኋለሁ ደጋግማችሁ እንድታነቡ እግዚአብሔር በልባችሁ ይህንን ቃል